እኔ እኮ እሷን ፈልጌ ተባረሬ ነው። አንቺ ማን አባሮሽ ነው? ተኝተሽ ስታዩ ደግሞ ማለት ነው ከሌላ ሰው ያስገባታልሽ። ከቆንጆ መውደድ አለው ብዙ ጣጣ በምን ቀን አየሁት የሚያሰኘኝ መጣ ከምን ጣለኝ አይደለም ክርክር ያረጉት ሳይሆን አንቺ ሚዲያ ላይ አየሽ ተመቸውሽ፣ በቃ ተመቸውሽ። አንተን ለመውደድ ባልሆነ እውነተኛ ምን አስቀምጧዋለኝ እንደ በሽተኛ ሰው ይማርሽ ብሎ ደፍሮ ባይጠይቀኝ አውቆታል ህመሜን ባንተ እንደጨነቀኝ። ሰላም እንዴት ናችሁ ውድ ቤተሰቦች? ዛሬ ከፈኪያ ጋር መጥቻለሁ እና ከፈኪያ ጋር የመጣሁበት ምክንያት ያው እንደምታውቁት ሰሞኑን የተፈጠረ ነገር አለና ያው ፈኪያ እንተዋወቃለን ከፈኪያ ጋርና በቅርብ አንዳንድ ነገሮችን አውርታኝ ነበርና በኢንቦክስ ለምን አንገናኝምና ተገናኝተን ያለውን ነገር አውርተን ለምን ከኢሳም ጋር አላገናኛቸውም ብዬ አሰብኩኝ። ግን እሱ አያውቅም እንደማገናኛቸው ማለት ነው። እኔ ነኝ ሪስኩን ወስጄና እዚህ ጋር ፈኪያ ያው የተሰማትን ስሜት ምናምን ነግራኛለች ሁሉም ነገር እና እንደዚህ አይነት ስሜት እየተሰማት ለምን ብቻዋን የመሟን እንትን ትላለች ወይ አውርታው መፍትሄ ካለው መፍትሄ ይፈለግለት ከሌለው ደግሞ የሚሆነው ነገር አብረን እናያለን ብዬ ያው ምንም ነገር ካልደፈሩ አይሆንም ብዬ ኢሳምና ፈኪያን ፊት ለፊት ላገናኛቸው አስቤያለሁና ዛሬ እና ለዛኔ የተገናኘ ነው እና ያው ቤተሰቦች ያው ኢሳምም ያለበትን ሁኔታ ታውቃላችሁ፣ ከኢክራም ጋር ያለበትን ሁኔታ ታውቃላችሁ። በጣም ተጎድቷል፣ በጣም ልክ አይደለምና እዚህ ጋር ደግሞ እቺ ልጅ ለኢሳም ንጹህ ፍቅር አለኝ እያለች ነውና እስቲ ተገናኝተው ያወሩ። ያው ቢሆንና ቢሳካ ከኢክራም ጋር ቢሆን ሁላችንም ደስ ይለናል። እሱ ምክንያቱም ከሷ ጋር ነው የምናውቀው ረጅም ጊዜ አብረውም ደስ ይላሉ፣ በጣም ነው የሚያምሩት። ግን አንዳንድ ጊዜ ነገሮችን እኛ በፈለግንባቸው መንገዶች ሁሉ አይሆንም እና አንዳንዴ ደግሞ ፈጣሪ ያለው ነገር ነው የሚሆነውና እስቲ እዚህ ልጅ ጋር ንጹህ ፍቅር ካለ ተቀራርበው ቢተያዩ ቢያያት ብዬ አሰብኩኝ። እንደ ጓደኛ ነው እሱ ይሄንን ያሰብኩትና ተገናኝተው ያወሩና እስቲ የሚፈጠር ነገር ካለ እሱ ደግሞ ጓደኛዬ ነው ኢሳም ጀለሴ ነው አውቀዋለሁ፣ ምንም አያካብድም፣ ይሄን ያለ አካባቢ ሰው አይደለም። ተገናኝተሽ ብታወሪው ቢያወራሽ ምናምን መፍትሄ ላይ የምትደርሱ ይመስለኛል እንደ እኔ ማለት ነውና እኔ ልተባበርሽ የምችለው ነገር እንግዲህ ካንቺ ጋር ካለኝም ቅርበት እና ስላሳዘንሽኝም ነው። ያው በእርግጥ ኮሜንት ላይ ምናምን የሰው ሚስት ምናምን የሚሉት ነገር አለ፣ ግን እኔ ያው ንጹህ ፍቅር ካላት እቺ ልጅ አሁን ላይ እሱ ያለበት ሁኔታ እኔ ስለማውቀው ነው እንደ ጓደኛ ጥሩ አይደለምና ንጹህ ፍቅር ስላላት ከሱ ጋር ልቡን የምታሽለው ከሆነ እንደ ጓደኛ እኔ ደስ ይለኛል። ገባችሁ አይደለ? እዚህ ጋር እሱ እየተጎዳ ነው፣ እሱ ልክ አይደለም አሁን ያለበት ሁኔታ ምናምን በኢክራም ጋር በተፈጠረው ነገር ምናምንና ያንን ህመሙን ያንን ነገር ልታስረሳው የምትችል ሰው ከሆነች እኔ በጣም ደስ ይለኛልና ይሄንን ነገር ቢሞክር ብዬ ነው ዛሬም እስቲ የተገናኘ ነው። እሱም እየመጣ ነው፣ ደውዬለታለሁ። ቪዲዮ እንደምንሰራ ነው የሚያውቀው። ፈኪያ እንዳለች በጭራሽ አያውቅም። ይሄንን ሪስክ ወስጄ ነው ይልሽ ከኔ ጋር ሊጣላ ይችላል። ሪስክ ወስጄ ነው እዚህ ጋር ላገናኛችሁ የወሰንኩት እና ቤተሰቦች ሁላችሁም አብራችሁን ተከታተሉ። የምትጨምሪው ሀሳብ ካለ አንቺ መናገር ትችያለሽ። እስካሁን ብቻ ነው ማለት የምፈልገው ነገር አንተ መጀመሪያ ላይ ማመስገን ፈልጋለሁ ስለተባበርከኝ፣ እንደሱም ደግሞ ስለተረዳኸኝ በጣም አመሰግናለሁ። አንተ ኃላፊነትም ስለወሰድክ በጣም ደስ ብሎኛል። እንዳልኩም ደግሞ ኢሳም ቀለል ያለ ሰው ነው አያካብድም ብለሃል። እንግዲህ እንደዛ እንዲሆን ኢሳም ቀለል ያለ ሰው ነው ፈራቃለሁ። እኔ እንጃ አላውቅም፣ እስከምመጣ ድረስ በጣም ልቤን በጣም እየመታን እንጃ። አሁን ደም ግፊት ነው የሚባለው ነገር በድንጋጤ ይመጣል። እንደዛ አሁን ብለካ ኦቨር ሄድ ነው የሚመስለኝ። ልቤ እየመታን አላውቅም የምር ይሄን ያህል እኔ ከመተበ ላይ ማለት ምን አይነት ማለት በቪዲዮ ምናምን ነው ማቆም አለ ነገር ጋር ትሽን እንዴት እንደሚያልበኝ ራስ በአካል አግኝተሽው ተገኝ አላውቅም። በጣም ብቻ እጇን ያላባት ነው በእውነት ቤተሰቦች ብቻ እስከሚመጣ ድረስ ቸኩያለሁ። ማውራት ፈልጋለሁ ግን የእውነት የዚህ ማውጣት አልችልም። በጣም አንዳንድ ጊዜ ለማውራት የሚከብድ ግን ውስጥሽ ያለ ነገር አለና
አይዞሽ በቃ ከዚህ ድንጋጤ ምናምን ውጪ እና የተነጋገርነው ነገር አስረጃቸው ለቤተሰቦች። ያው ታውቃለህ ለኔ ለሱ ጥሩ ስሜት አለኝ እና እሱም ደግሞ ልክ እንደኔ ኑሮ አይደለም። በአንዴም ደግሞ ከባድ ነው ሰው ልጅ ቀስ በቀስ እንጂ አንዴ ይሁን አይባልም። ሊከብደው ይችላል። ያው እንግዲህ ከዱዓ ጋር ሊቀበለኝ ላይቀበለኝ ይችላል። ግን እኔ አይቀበለኝ የሚል ተስፋ የለኝም ማለት አላውቅም ብቻ የሚሰማኝ ነገር እና አንተን ደግሞ የፈለኩም ደግሞ የኔ ፋሚሊዎች ያውቃሉ። ቲክቶክ ላይ ምናምን የተቆራረጠም አለ ለቀሻል ባንቺ አናቸው እናም ደግሞ በበለጠ ደግሞ የሱ ፋሚሊዎች ይሄን ነገር ቢያውቁልኝ ይፈልጋሉ። ማለት አንተ እንድትተባበር የምፈልገው ነገር ይሄንን ቪዲዮ ያው ባንተ እየተቀረጸ ነው ያለ ባንተ ነው ሁሉም ነገርና ባንተ ነው እና ሁሉም ነገርና ኤዲት አድርገህ ምናምን እሱን አሳምነህ ወደሱ እንድታደርስልኝ ይፈልጋሉ። ማለት እሱ እንዲለቀው እንድታሳምነኝ ይፈልጋሉ። የሱ ፋሚሊዎችም እንዲያዩት ይፈልጋሉ። ችግር የለም አረምቢያ የለም እንጠይቀዋል። እናም ያው ብዙ ሰዎች ኢንቦክስ ላይ መስልከን የሚያውቁት እየደወሉ ምናምን በቃ ንቆቶች ምናምን የሆነ ነገር በቃ አንቺ ክብርሽ ዝቅ አደረግሽ ምናምን ይላሉ። ያልገባው ለመፍረድ ይቸኩላልና እንደዛ ስለሆነ በቃ ኢየሱስም በደንብ እንዲያውቁ ስለፈለኩ ነው። ችግር የለም ያለው ነገር እኔ በምችለው ነገር አንቺን ለመርዳት ዝግጁ ነኝ። እንሰግናለን እና እንደዚህ አይነት ኮሜንት የምትጽፉን ሰዎች ያው እኔ አንቺን ነው ማደንቀው። ምክንያቱም ማፍቀር መታደል ነው። ማፍቀር መቻል ራሱ ትልቅ ነገር ነው። የሚያፈቅር ልብ ራሱ በቃ የተለየ ልብ ነውና በይ ስለማስብ ነው እኔና ያው በፍቅር ደግሞ ሰው ይጎዳል። ራሱ የተጎዳውን ሰው ደግሞ የሚመልሰው ፍቅር ነው። ስለዚህ ከሱ ጋር ጥሩ ሊሆን ይችላል ላይሆንም ይችላል አላውቅም። ብቻ ግን ላገናኛችሁና የሚፈጠረው ነገር አብረን እናያለን። እየመጣ ነው እሱ። አትደንግጪ፣ ምንም ተረጋግተሽ ይኸውልሽ ያለውን ነገር በስትክክል አስረጁ። እኔ ጓደኛዬ ነው አውቀዋለሁ። ምንም እንደዚህ ይሄን ያለ ከባድ ጸባይ የለውም። ቀለል ያለ ልጅ ነው። ተረጋግተሽ ያለውን ነገር አውሪው ምናምን። በተረፈ ምንም እንዳታስቡ እና ቤተሰቦች እንግዲህ ዛሬ ከኢሳም ጋር አገናኛችኋለሁ። የሚፈጠረው ነገር አብረን እናያለን። እና ውድ ቤተሰቦች እኔ አሁን ላይ እንድትረዱኝ የምፈልገው እሱም እንዲያቀልኝ የምፈልገው ነገር የግድ የኔ ይሁን አይሁን አይደለም የምለው። በቃ እኔ በቃ የእውነት የሚሰማኝን ስሜትና ለሱ ያለኝን ነገር እንዲያቀልኝ ነው የምፈልገው። እኔ የምፈልገው ነገር ያን ብቻ ነው። እናንተም እንድትረዱልኝ የምፈልገው ኢሳም የኔ ይሁን ምናምን አይደለም። በቃ መውደድ አንድ ጸጋ ነው። የወደዱትን ሰው ደግሞ ማግኘት ደግሞ የበለጠ ነው። ግን ደግሞ አንድ ነገር ደግሞ ወድጄው ዝም ብዬ ታመሜ ከምኖር እንደምወደው እንኳን እንዲያቀልኝ ስለምፈልግ በቃ የኔ ብሎት ቢመጣ ደስ ይለኛል። ግን እንዲያቀልኝ በጣም እፈልጋለሁ። የሱ ፋሚሊዎችም እንዲያቁልኝ ስለምፈልግ ነው። እና ታረታችሁኛል ብዬ ብቻ ተስፋ አደርጋለሁ። እንግዲህ እንደሰማችኋት ነው ቤተሰቦች ያለውን ነገር ኢሳም ሲመጣ እናወራለን። እስከዛ ድረስ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ኮሜንት ላይ የተሰማችሁ ነገር አስተያየታችሁን እየጻፋችሁ ጠብቁን። እንግዲህ የሚሆነው ነገር አብረን እናያለን። ጥሩ ነገር ይፈጠራል ብዬ ተስፋ አደርጋለሁ። አብረን እናያለን። የቱ ጋር ተቀመጣችሁት? አውቀው እንጂ እስኪ ገባ ከጂ ጉዳይ ባደርገው ማለፉን በደጂ ደሞ በዚህ ጊዜ ምን ሚታያልና ከሱ ወደ ላሳር አምላክ አይንጤና ሰላም ነሽ? አወቃታችሁ? አይ ለቦታ አረጉባትና ሰሞኑን እያናወጠችው ሰሞኑን እያናወጠችው ይሰማ እዚህ ይሄ ቦታ ስጠራኝ ማለት ነው። ኢክራም ናት የመሰለች ታውቂዋለሽ? ቪዲዮ ምናምን እዚህ ነው ኮሜንት ቀርጾኝ ብዙ ጊዜና እዛ ጋር ምናምን ነገር አገኛት ነበር። ነይ ቆንጂት ነይ። ስምሽ ማን ነው? የማልጅ ነው ደግሞ አንተ ትመስላለሽ። እኔ ቦልድማ በመንድል ሰማኝማ ዛሬ ዳርነሽ ከሰው ጋር ላስተዋወቅ ዛሬ ሰላም ተቀቡጫለሽ ቪዲዮ ላይ ሆነ እንዴት ነክ አንቺ ነው አትንቀጥቀጭ እንጂ ተረገበገብች የምሬን እኮ ነው። እንዴት ነሽ? ዩቲዩብ አሪፍ ነው። ለሽቃላ ነው እያሏት ለሽቃላ ነው ወይ አይደለም? ያለው አይደለም ይፈርድ አይደለም። እኔ ትንሽም ቢሆን እያሏት ነው እኮ ግን አይደለም እሺ እነሱ ትንሽም ቢሆን አቃታለሁና ትንሽ በውስጥ አውርታኝ ላንተ ያላት ነገር በጣም ነው የሚገርመው። ለኔ ያለሽን ነገር
ምንድን ያለሽ በአላህ ምን አለሽ ስንት አለሽ ስንት አለሽ ልትሽኮረም ልታደር ነው በቃ አይ ግን ምንድነው እኔ ደግሞ የበረዶ አምጡልና ሳትሽኮረመሚ ስም ሰፈር ሽት ነው ከይ እዛ አካባቢ ነሽ አይደለም ሩቅ ነሽ አዎ ኩሩቅ ነው ዲበር ነሽ ተቆራጠኩ ቦታ አይደለም ወላሂ ያቆምሽ አሁን ላይ አፍቃሪ ያራ ዳዳዳዳ አንድ ተናገረሽ ወደዚህ ወገቢ ነገር ለምንድን ነው ማታወሪ እስኪ ንገሪኝ ማንን ነው ያፈቀርሽው ዳግምን ነው እንዴ ተከሽ ውስጥ እየገባች ነው አይደለም አይ ከሱ ነው ፍቅር አይደል ካንተ ነው ፍቅር አይደል መስላት ነው ባክ መስላት እኮ አይቆም ነገር የምር ነው ወላሂ አትቀልድ ልጅ ናት ስማ ግን አትቀልድና አውራት እስቲ ለስሜቷ ቦታ ስጠውና አውራት እና ያው ለስሜቷ ቦታ ሰጠ አዳምጣት የምትለው ነገር አጣባሽ ነው አጣባሽ እኔ አይደለም እኔ አገናኘኝ ነው እና እኔ ደግሞ ኤጀንሲ ላይ ማገናኝ አንቺ እኔ ያገኛት ነበር ምን ችግር አለ እኔ ያገኛት ነበር ጫካ ለጫካ እና ካፌ አልበላንም እኮ ፈራች የምሬን እኮ ነው ማለት አንተ ሳትመጣ ስለ አንተ ሳወራ ማለት ነው እንደዚህ እጇ እንደዚህ ላበላ ቢሆን ነበር ይሄው አንተ ላበላ ሆናል አንተ ምንድነው ከዚህ ዋን ላይ ተጣ ፈልገህ ነው አይ አልፈልግም ልጠጣ አረ ልሱን አጠበችው እንትን አይ ስማ ግን ቁም ነገር ማለት ነው የምሬን ነው ማለት ቁም ነገር አለው ፍቅር ቁም ነገር አይደለም አይ እሱ ተው እኔና አንተ እኮ የደረሰብን ነገር ተው ግን እሷ አሳዘነችኝ የምር እኔ አፍቅሬ ምናምን የምርሽ ነው ግን ወላሂ የምር ታድልሽ እኔ እኮ 3 አመት ማለት ነው ካፌ መውጣት ከብዶኝ ነው ሁሉ ታሪክ የፈጠርኩት እንዴት ነው ቀለል ያለሽ ልምዳለሽ በጣም ታፈቅራለሽ ልምድ የለኝም እና እንዴት ደፈርሽ ያንቺ ድፍረት ቢኖረኝ ባይዘው ማለት ነው እኔ የሶስት ልጆች አባት ነኝ ታውቃለህ ነው የምርሽን እኮ ማርፈድ እኮ ወላሂ አፈቀርኩሽ ማለት ከብዶኝ ከረፋፈደ በኋላ ተናገርኩኝ ይሄው አይሽፋዱኝ ቀረ ኩለዛ እኮ ነው ፈጣሪ ደግሞ ባዶ እንዳትቀርብ ነው ምን ይሆነው ተጋጋ ያረጋግሽ ለራሳ ተጋጋ ታርግኛለሽ የሆነ ጊዜ እንትና ላይ ቀርባ ታውቃለች እኮ ምንድነው ማን ያዟል አይደል አንቺ ነሻ ብዙ ታሪክ አለሽ ማሻአላ አመሰግናለሁ ለታሪኩ ስለተከታተልክልኝ ስለይኸው አረ አይደለም ምንም ይደፋል እንደይኔ ነገርከኝ አረ አንተ ማለት አያስፈልግም መሰካከስ አያስፈልግም አሁንም ሜንሽን በደንብ ነው የሚደረገው እኮ ግን ለምንድን ነው የምትሰደቢው ምን አርገሻል ምንም አላደረኩም ያው እነሱ የሚሳደቡትኝ አፈቀርኩ ስልና ያው ብዙ ወንዶች ጋራ ቪዲዮ ሰርቻለሁ ያው ግን የሰራሁትኝ እኔና አላ እናቃለን እውነታው ማለት ነው እነሱ ዝም ብለው ያው በቃ መስሏቸው ባላረጋገጡት ነገር ቦሸት ነው የሚፈርዱት ግን እኔው እውነታው አላህና እኔ እናቃለን ከማናቸውም ጋር ፍቅርም ሆነ ሌላ ነገር የለኝም ምንም ነገር ማለት ነው ግን እነሱ በቃ ያው አብረን በሶስት ጋር በምንሰራው በሚያዩትኝ በቃ ሁሉን የማፈቀር የምወድ ጓደኞቼን ነው የሚመስላቸው እና ዳስሎና ነው ግን ምንም ከማንም ጋር ምንም ነገር የለሽም ፍቅር ምናምን የለኝም ፍቅረኛ የለሽም አሁን አለሽ እንዴ ኦኬ ፍቅረኛ እያለሽ ነው ፍቅር ያዘኝ የምትይው ማን እኔ መፈቀር ብቻ አይደለም ፍቅረኛ ያለኝ የሚያስፈልግ እንዳነ ቢኖር አይ እሱ ሳይሆን ማለት ነው መፈቃቀሩ ፍቅረኛ መሆኑ ምናምን ስሙ እኮ ያስፈልግም ሲጀምር አይደለም ከተፋቀርሽ ፍቅረኛ ያለኝ ማለት ፍቅረኛ ያለኝ የሚባለው ሁለታችሁም ሲፈቃቀሩ አይደለም መቼም የምትወደው ሰው ያለ ሌላን ሰው እወዳለሁ ብላ አትቀርብም ወይም ደግሞ እወድሻለሁ ብላ ሄዳት ብዙ ከብዳልና እኔ አሁን ፍቅረኛ ያለሽ ካሉ አሁን ነው የምለው የማፈቅረው አለ እኔ አሁን ፍቅረኛ የለኝም የማፈቅራት አለች ነው እንጂ አሁን አምባገነን ነው አምጡኝ አለ በለዚያ ያ ሰው ሳያፈቅርሽ አክቹአሊ ማለት ነው አሁን ስለኔ ጉዳይ ብትመጪ ቁም ነገር ከሆነ የምናወራው ቪዲዮ ታያለሽ የኛ ነው ምናምን ሰው ታውቂያለሽ መቼም እየተፈጠረ ያለው ለዛ ከኔ ፍላጎት ውጪ አይደለም እኔ ስላልፈለኩ አይደለም አሁን አንቺ የሚያምረው ንግግርሽ እኔ ሳልፈልግ እሷን እያባረርኩ ቢሆን ችግር የለም ሌላ ሰው እየፈለገ ነው ታያለሽ እኔ እኮ እሷን ፈልጌ ተባረሬ ነው አንቺ ማን አባረሮሽ ነው የተባረረ ህዝብ አንተም ተባረራላ ማንም አላባረረኝም ፈላጊ ነኝ አይዳግም ፈላጊ አንቺ ፈላጊ ነሽ ይኸውልሽ አንዳንድ ጊዜ ምን አለ መሰለሽ ይሄ የፊልም አክተር ምናምን ወይ ዘፋኝ ምናምን ምን ወድበት አይን አላ አናገኛቸውም እኮ
ተረዳሽ? የዝም ብሎ ክራሽ ነገር ነው። ግን እነሱ ስለማግባት ስለማግኘት እንኳን አስብ። አሁንች ሚዲያ ላይ የምታዩ ሰው ማለት ነው አስበል ቀርብ ነው አገኘው አይደል? ዛሬ ማግኘት በአካልማ ምንም ታገኛለሽ እኮ አክተሮቹ መላእክት አይደሉም ይገኛሉ እኮ ዘፋኞቹ እኮ ይገኛሉ። ግን የራስ አርጎ ለመኖር የሆነ ቻንስ ያስፈልጋል። ሱኩኝ አይደለም እንወስነው አይደለም አሁን ክርክር እያደረጉት ሳይሆን አንቺ ሚዲያ ላይ አየሽ ተመቸውሽ፣ በቃ ተመቸውሽ ባይዘው ማለት ነው። በህልሜም አይቻል በህልም በቃ በህልምሽ ነው የሚቆየው ይሄ ጉዳይ በህልምሽ አቆየው። ህልም እንደፈች ጥሩ ነው በጥሩ ፈትቻለሁ። ተኝተሽ ስታዩ ደግሞ ማለት ነው ከሌላ ሰው ያስገባታልሽ። አንተ ህልም እንደፈች ጥሩ ነው ብዬ እኮ ህልም እንደፈች ጥሩ ነው። አዎ እኮ አንዳንድ ጊዜ ህልም ሲጀመር ነው የማየው ነገር ነው በህልም የሚታይ ማለት ነው። እኔ በፊት እናቴን መጠየቅ ትችላለህ። ሁሉም ስለ ህልም ፍቺ ምናምን በደንብ ተምሬያለሁ። ብዙ የህልም ፍቺዎችን አውቃለሁ። እሺ ምን ፈታሽ? ጥሩ ነገር ነው። አንዳንዴ ደግሞ የታየ ሁሉ ሲወራም ደግሞ ምቀኛ ሲበዛ ጥሩ የመሆን እድል ቻንሱ ዝቅ ያለ ነውና ከፈለክ ለአንተ ብቻ ነገር ካለ። ህልሙ ግን ምንድነው? እስኪ ንገሪ። ፍቺውን ታየውና ህልሙ አብረን ምን ስንሆን እኮ ህልም እኮ ተቃራኒ ነው። ትቀልዳለህ አይደለም? አንተ ይኸውልሽ አሁን እኔ ፍቅር ይዞኛል ህልም እንደ ተቃራኒ ቢሆን ነው ይዞኛል አለቀቀኝማ እና ደግሞ ሁኔታውም ደግሞ አልተወሰነም አይደለ? ምን ይሁን ብዬ ነው ካንቺ ጋር መሆነው ኢቨን ፍራሱ አሪፍ ሰው እንኳን ብትሆኚ ምናምንም እኮ የሚመለክ እኮ አይደለም። አሁን ጥያቄ እንድታቀልኝ ነው በጣም የምፈልገው። መስሎሽም ድንገርሽ አትሳሳት። አይ በመሰለኝ ነገር ላይ ተገኝቼ ማላቀም ለፍቺ ማላቀም ነው። አንዳንዴ ማታገኝ የሚመስል ሰው ስታገኝ ማለት ነው ማድረቅና ማፍቀር ተላይቶ ምንድነው እንትን ብሎባት ነው ተምታቶብሽ ነው። አይ ፍቅር እኮ ምንም ፍቅር አይረባም። እውነትን እኮ ነው። ግን ያው አንዳንድ ጊዜ ምን ያደርጋል ፍቅር? አይ ፍቅር ምንም አይሰራም። ፍቅር ያለ ቦታ ሲሆን ነው እንጂ የማይረባ ቦታውን አውቀው ሲሆን ግን ምን ቦታ አለው? ክህደት ነው መጨረሻው አይደለም። ምን አለ ቦታ? ፍቅር ሁሉ ክህደት እንዳለ አይደለ? በደንብ አድርገን እናውቃለን። አንቺ ሆነ ካርሽው አለ ኮሜንት ላይ የሆነ ካርሽው ምናምን እንዳለ ነው የሚያስታውቀው። እኔ ነኝ እርግጠኛ ነሽ? ሰው በራሱ አመለካከት የሚረዳው ነው። ይኸውልሽ እኔ የምነግርሽ ምን መሰለሽ፣ የሚወድሽ ወይ የሚያፈቅርሽ ሰው ካለ ማለት ነው እሱ ጋር አትዘግይሽ። አንቺ የምትወጂው ሰው ጋር ምናምን ነገር እየተከተልሽ ማለት ነው ምንድነው የሚወድሽ እንዳታጭ። አትሳሳት። በመውደድ ውስጥ ላይ መወደድም አለ እኮና ኦኬ። እኔ እንደምወድሽ ነው እንደምታስቢው አይደለም። አሁን አላስብም። ከወደ ለምን ብትጫቦች እኔ ላገባ ነው ሲጀምር ሽማግሌ ልልክ ነው። ለማን እንደተገኘው ተገኝቻለሁ። አንተ ምንድነው የምትጀናጀነው? አቤት ኧረ እኔ ራሴ ጉዳይ ራሱ እንብላ ባካቸው። አሁን እኮ ማለት ነው ይልሽ ምን መሰልሽ ከባድ ስሜት ላይ ነው ያለው። አልገባሽ? አንተ እየቀለድክ ነው አይደለ? እንጀራሽ በጣም እኮ እየቀለድሽ ነው። አልቀለድኩም። አንተ የምርራን ነው የምታወራው? እኔ የምርራን እንደሆነ አውቃለሁ እኮ ግን አንተ ጋር ያለውን ስሜት ስለማውቀው ነው። ግን አንተ ደግሞ ረጋ ብለህ አውራ። እንዴ ምንድነው አትቀልድ፣ ዝም ብለህ በቀልድ ይሻላል። አምረረ ምንም አትጠቀም ነው። እሺ ምንድነው የምትይኝማ? አሁን ቁም ነገር ውስጥ ለምንድነው የሚሰርቡኛልሽ? የሚሰርቡኝ ልጅ ጋርም ስለሚያዩሽ ግን ምንም ነገር የለሽም። የምርሽ ነው ወላሂ። ቆይ አንተ ቢኖርኝ ምን እንዴት ነው የምታስበው? ስንት ልብ ነው ያለው? ሰው እኮ ነኝ። አንተ ኮሜንቶቹን አይታ ግን እኔ ደስ ይለኛል አንተ ጋር ይደርሳል እየተላሰብኩ። ምኑ ኮሜንቱ ስድብሽ ነው የደረሰኝ እኮ ነው። ችግር የለም። በጣም ነው የሚናገሩሽ ወላሂ። ምሬን አስተካኪ የምታስተካኪው ነገር ካለ ያልተረዱሽ ነገር ካለ አስረጂ። ያው በቃ እነሱ ያልተረዱት ነገር ከሁሉም ጋር የምሰራ ነው የሚመስላችሁ? ከሁሉም ጋር ለምን ትሰሪያለሽ? ማለት ሁሉም ጋር በቃ ስራ አይደለ ትሰራለች ሶሻል ሚዲያ ላይ። ግን ከሁሉም ጋር ደግሞ የፍቅር ግንኙነት ወይም ደግሞ በቃ ሁሉም ጋር የምጋደም ምናምን ነው ስለሚመስላችሁ አላውቅም። ያው ያለሽ ቀረቤታና የምታሳዩ ባህሪ እሱ ነገር አስተካክል እንጂ ወላ ማስተካከል ነው ከሁሉም ጋር አይደለም። አንተ ከተረዳኝ እንትንም ያገኘሽውንም አታፍቅሪ። እና ያገኘሽ አላፈቀርኩም ማለት በህይወት የመጀመሪያ ጊዜ አፈቀር። ስለዚህ ያገኘሁትን ማፍቀር አይደለም። ለመጀመሪያ ጊዜ አፈቀርኩት። ከዚህ ተፈቀረሽ አታውቂ? አላውቅም። የመጀመሪያ ሰው ነው ይሳም። ከዛ የመጀመሪያ ሰው ታፈቅሩት። አሁን አንተ የእውነት ማለት እንዳልከው ቀለል ነው ቀልደኛ ነው፣ ግን ሰውን የመረዳት ችግር ያለበት መስለኛል። ማለት እኔ እየቀለድኩ አይደለም ከስትሬት ነው ያናገርኩ ያለሁና አንተ እየቀለድክ ነው ማለት ተረዳኝ አይደለም። ያለብህንም አሁን ላለህበት ነገር አውቃለሁ በደንብ ማለት ነው። ግን አንዳንድ ጊዜ
ጀርባችን ኋላችንም መመልከት አለብን እና ቀልዱን ትተህ ሪል ተረዳኝ በቃ የእውነት እኔ እየቀለድኩ አይደለም ትንሽ እንኳን አሁን እስካሁን ድረስ ነው ነበር ይል እንደ ቀልድ በቃ የሆነ እንደ ማፊዝ ያረክን እና አንዳንዴ የእውነት እንድትረዳኝ ፈልጋለሁ ዳግም የእውነት አስረዳለሁ እኔም ብዙ መናገር የምፈልገው ነገር አለኝ ግን በቃ አሁን ሰውነትን ተንቀጠቀጠ ነው ምንም አልቻልኩም ማለት ሳይክ ከግማሹ በላይ ጠፍቶብኛል አንደበቴ ጋር ሁለተኛ ላይ ደግሞ በቃ መናገር ምላሴ ጋር በጣም አላቅም እየፈለኩኝ አልቻልኩም እና በዛም ካን ብዙ ምል ነበርኝ ግን በቃ አንድ እንድትሆኚ ሳይሆን ያው አይደለም ሐሳብሽን ትናገሪ እኔ በቃ እሱ ስላፈቀርኩት ምናምን ማግኘት ያለ በቃ እኔ እንደምወድ በደንብ እንድትረዳልኝ ይፈልጋል እንጂ ምንጭ በዚህ ሰዓት እኔ ወዳለ ሳልኩ ወድሻለሁ እንድትልኝ አልጠብቅም እንኩና ምን ይሄልሽ አንተ እኔ እኮ ከሷ ያንተ ነው የሚወሰውኩ ነው አይደለም አሁን እኮ እዚህ ጋር እኔ አውቃለሁ የፍቅርን ነገር በትንሹ ነው ምን እንዳይፈጠር ነው ግን ላይቭ እንዳቋላ እሺ ምን እንድትላትና አይደለም ነገር በእንባ ነው ውስጤ ጋር ባንተ ፊለፊት አንተ ነገር ብዬ ይልሽሚናት የኔ ነገር አልቆረጠም ተዳሽ ቢቆርጥ ደግሞ ሲጀምር ነው ያላቀሽ አጣቂኝ ምንድነው ስለምን ፍቅር ነው ምንም እኮ ቆይ ተፈጠረ የለም እኮ ወይ ሽማግሌ ነው አትልጊም ቤት እንዲናስልግ እንዴ ወንድ አጥሯል መሰለኝ አልካለሁ ስሚ አንቺ ይኸውልሽ ሴትነትሽን አክብሪ አሁን ከማፍቀርሽ ጋር ምናምን አይደለም እኮ ቁም ነገሩ አንቺ አይደለሽም ማለት ነው ሜዜ ኸዲጃም ልከዋሉ ሽማግሌ እኮ በትልኪ ታሪክ እኮ ሆነ አይደለም ግን ለምሳሌሽ አሁን እኔ ገና ሳምንት ሞልቷል ባለፈው ከክረም ጋር ካወራን ሂዳይላችሁ ሳምንት ሞላ 3 ወር ሞላ ማለት ሆነም ቀረም አይደለም አይ ጊዜ የሚፈታ ጉዳይ እኔ ሲጀምር ማግባት የምፈልገው እሷ ነው ታውቂያለሽ ካለው ባይሆን ደግሞ ልንገርሽ ባይሆን ደግሞ ማለት ነው መቼም ነው ማላገባው ምንም ያጣደፈኝ ነገር የለም ምን ያላረችው ምትልቅ አልኩ ማግባኝ አላልኩ ላላገባሽ አለመጠመጥና ካንቺ ጋር ተፈቃቀርም ብዬ ተሸክሜ ሲዞር ነው ያለሽ አረዳድ አሪፍ አይመስለኝም አንተ ነህ ያንቺ ችግር የለም እኮ ያንቺ እንደው ነው ይሁን አንተም ቤት ነህ ነው ዲኒ አገናኘኝ ያለችኝ ተገናኘን በቃ ማገናኘት እኮ ነው እኔ እኮ ምን አደረኩኝ አገናኘዋችሁ ሐሳቤን ልንገረው በአካል አይቼው አላቅም አግኝቼው አላቅም ማለት እኔ ጓደኛዬ ነው ይሄንን ተባበርሽ ይችላል ስንት ቀን ያወራሽ በጣም እንጨቀጨቀችኝ በእውነት ከዛ እኔ ደግሞ በቃ ደበረኝ ታውቃላ እዚህ ጋር እየተጎዳሽ ምናምን የምትልክልኝ ቮይሶች ምናምን በቃ እያለቀሰሽ ምናምን ነው በእውነት የምትልከውና እኔ ደግሞ ይጨንቀኛል እንደዚህ አይነት ነገር ባክኔም እያለቀስኩ ነው ልክላለሁ አይ የምሬን ነው ቀላል ጀመረኝ ክራምስ ላይ ነው የመጣሁት እኮ በአካል አግኝና አውሪው በቃ ይሄን እኮ ነው እኔና እሱ ጫካ ለጫካ እንገናኝ ምን እንዳንሆን ነው እዚህ ቦታ ከሷ ጋር መመጣበት ነው እና እሷ መስለሽኝ መጣው ከዛ አንቺው ምንድነው የምፈልገው ሐሳብሽ ማውራት ነው ፍላጎትሽ ምንድነው በቃ ሐሳብሽ ነገርሽኛ ጨረስን በቃ አላህ ይጨምርልሽ ፍቅር ጥሩ ነገር ነው መስላት እኮ ነው ምንድነው ሐሳብሽ ምንድነው የምትፈልጊው ተናገሪ ባይዘ በቃ እንድትረዳኝና በደንብ እንድታቀልኝ ነው የምፈልገው ምኑን እየቀለድኩ አይደለም ምኑን የምትለኝ መቼም ሴት ልጅ አንድ ሴት ያውም ዓለምዬን ብላ ክብሬን ዝቅ አድርጋ የምትወጣ ሰው የለችም ይሄን ታክል ልቧ ላይ በጣም ትልቅ ነገር ቆይ አይተዋል ደግሞ አንተ ኮሜንትም አይቻለሽ ትል ነበር ልብሽ ላይ ትልቅ ነገር አለ ነው በኦፕራሲዮን አሰጪው ቆይ አንተ አሁን ቀልድ ነው ያስከው የምሬን እያናገርኩ አሁን አንተ እኮ እኔ ጋር ስትቀልድ እኮ መቼም ሰው ወድጃለሁ ምናምን ያልክ ነበር ቅድም ራሱ ደግሞ ነበር ተም ነገር አይደለም ማለት የሆነት ትንሽ እንኳን ታዳምጠኝ አልሞከርኩም ትረዳኝ አልፈለኩም ምንም አይጠቅምሽም ማክሽ ታዳምጥሽ ወላ አዳምጥሽ ስሚ እኔ ብዙ ያሳለፍኩት ሰው ጋር መላምር ነው እሺ ትክክለኛ መዋደድ እንጂ ዝም ብለሽ የሆነ ቦታ ላይ በቃ ሚዲያ ላይ ምናምን ቪዲዮ አይተሽ ምናምን አይደል እሱ ማድነቅ ፈልገሽ ነው ልብሽ ማሳመን አይ ሰምኙ ብቻ አይደለም እውነታውን ስለሆነ እሱን አደንቀዋለሁ ስላደነኩት እሺ ምንም አይሰማኝ የተሻለኝ ታድንቅኛለህ ሲጀ አቅልሽ ልክ ነው እስካሁን ነበርኩ እና እኔ እኮ ከሰው ጋር ነኝ አታቂም ነው ታውቂያለሽ አይደለም
አይደለም እንዴ ጊዜ የሚፈታው ጉዳይ እኮ ነው። ያንን ጊዜ ይፈታዋል። ጊዜ እኮ ለሁሉም አለ። እቺ ልጅ ታለየኝ እናንተ ምን እሺ ስሚኛውን እንብላ እባክህ ማለት ዘሉ የሆነ ነገርማ አንቺ ይሆናል እንዴ መሀል ላይ እንትን ብትይ እጅሽ አለበት እንዴ? ምኑ ጋር መለየቱ ላይ ተለይታችሁ እርግጠኛ ሆንሽ? ብቻና እርግጠኛ አደረገው ነበር። ይኸውልሽ ስሚኝ ካንቺ በላይ ማለት ነው እንደምትወደኛ ቃለው ግን በቃ የህይወት ጉዳይ ነው። እሱ ደግሞ እናስተካክለዋል። ተረዳሽኝ? የማይሆን ቦታ ላይ ብረዳሽ ከሆነ አሁን ይኸውልሽ ካንቺ በላይ ሲሪየስ ሆኜ ምናምን ማዳመጥ ይችላል። ታላቅሽ ነኝ ደግሞ በእርግጠኝነት ግን ምንም ጥቅም የለውም። እየቀለድኩኝ ነው አይደል ያለብሱት እየቀለድሽለት እሺ የምሬን አሁን አይደለም ለአሁን ሳይሆን እሺ ሚዲያ የያዘውን ነገር አይለቅም። እሺ አውቃለሁ። አዎ ያገኘሽውን አላፍርበትም ባደረኩት ነገር እንደምልቀም አይጸጽተኝም። ለምን ይዘልበቃችሁ በቃ እንደምንገናኝ ቀጣይ ተስፋ አድርጋለሁ። ተስፋዬ ቀናት ቢሰበብ ሰበቤ ሆን ሲል ባንታርጎ ሰበቤ ሆን ሲል ባንታርጎ ሰበብ ደስታዬን ከመረው እንደ ድንጋይ ክብር ለምሌላ መስሎ የምን አባቱ ያንገትን ትደፋለህ እንዴ? እንደ መልካም ሰው ደግሞ ምን ላድርግ እኔ ተጨነቅኩ እኮ በመሃል ቤት ምን ይንካ የራሴ ጉዳይ ታውቃለህ። እሱን ተውኩ እንጂ ከምንም አይበልጥም ከጓደኛዬ የማይበልጥም ብዬ ተውኩ። እሱን በቃ አሁን እዚህ ጋር በቴሌግራም በኢንስታግራም ምናምን በቃ መውጫ መግቢያ ነው ያሰጠችኝ እግዚአብሔር። በቃ አረ ኢሳምን አገናኘኝ እንዲህ የምትልከውን ቮይስ አሰማለሁ እያለቀሰች በቃ እኔ አልችልም እንደዚህ አይነት ነገር ነው። እኔ በምን ቀኔ ነው የወደድኳት እሷን ራሱ ላለው እንኳን ሌላ ሰው ምናምን ወላሂ በጣም ነው የምናደደው። እኔ ደግሞ በቃ አገናኘኝ ምናምን በቃ ምናምን ስለ አንተም ያለበት ምናምን ሁኔታ ልክ ስላልነበረ አረ እንኳን አወራች እባክህ እንትን የሪል ፊሊንግ ሆነ እኮ ማውራቱ አሪፍ ነው ይቀላል እኮ እኔም እኮ እሱን እኮ ነው በአካል ታወራ ብዬ እኮ ነው እሷ የሚቀላት እኔ ምን ያደርግልኝ ከዚህ ላይ ቦታ ማለት ነው እንኳን ሌላ ሰው ጋር ስንጠለጠል አልታየው ከለ ራሱ አሪፍ ነው ግን በጣም ነው የምትሰደው አላውቅም ብዙም ዩቲዩብ ላይ ያላትን ነገር አላውቅም። እንዲህ በቅርበት የሆነ ጊዜ ተገናኝተን ነበርና ለየሆነ ፕሮግራም በዛ ተዋወቀ ምናምን እና ግን እኔ ታሳዝነኛለች እንዲህ ማሳዘናላ ታሳዝነኛለች እና ያው እኔ ከኢክራም ጋር ብትሆን እኮ ደስ ይለኛል እኮ ግን ያው ያለውን ነገር ትንገርህ ብዬ ነው። እስቲ በአካል ታውራ የሆነ ቀለል እንዲላት ነገር አለ አይደል? ይቀለላት ይመቻት እንደዛ ብዬ ነው። ራሱ ደብሯታል መሰለኝ ልጅቷ ትንሽ ነገር ነው በቃ ታለቅሳለች ምናምን ብታይ ለማለት ይሄ አንደኛ እንደምንፎጋገረው ምን አይደለችም በቃ የሆነ ትንሽ ስትፎገራት የራሴ ላይፍ ባኪን አንዱ የምትወደውን ተታኒ የሚወዳት የሆነ ልጅም አለ መሰለኝ አይ ቲንክ ማውራት የሚሰራ እንጂ እኔ እኮ አያቸዋለሁ ተከታታይ ምናምን ባልሆነ እንደማይቻቸው አላውቅም ታውቃለህ። ኧረ ይለቀቃሉ በደንብ ኧረ ዩቲዩበር ማን ነው ብለህ ቼክ ታደርጋለህ ግን ጀስት ዩቲዩብ ብቻ እሱም ሳይሆን ማለት ነው እኔ ለራሴ የራሴ ላይፍ እንትን ትላለህ። ምንድነው ቆይ ባንተ በኩል በኢክራም በኩል ምን አዲስ ነገር አለ? ምንም አዲስ ነገር የለም። ወይ አትፈልገኝም ወይ አውቃ ነው እንኮ ግራ ገባኝ እናንተ ነገር ታዝገኛለች እባክህ። የኔ ሰው እንደምታየው ነው እዚህ ምንድነው አንተ ተበላሻ እሺ አራቶ እግዚአብሔር ትችላል እየተቀማ ህይወት ምን ኖር ሰው አንተ ስልኳን ረስተህ ሄደችልህ። አረ እንት ይዘው ባንተ ነው እንባል በኔ ምን ባንተ ነው ፖስት የሚደረግ ይሄ ቪዲዮ በኔ ይለቀቅ ቆራረጥኳታ ቆራረጥኳት። አረ የምር እግዚአብሔርን አንድ ነገር እንዳትቆርጥ እኔ አደራ ተቀብዬ ነው ማርያምን አንድ ነገር እንዳትቆርጥ አደራ ተቀብዬ ነው። ሰው በሌላ ነገር ነው የሚያስበው አይደለም በቃ ያለችውን ሐሳባ እኔ ሜሴጅ ይተላለፍ ብላ ነው ሌላ ነገር አይደለም። በእኔ ይተላለፋል በሱ ይተላለፍ። ይሄን ደግሞ ቃል ገብቼላታለሁ ይሰም እኔ ነው አደራ በል ደስ ብለኝ እግዚአብሔር ኢክራም አንቶልኝሽ እኔ የምፈልገው እሱ ነው። መጨረሻ ኢክራም አንቶልኝ ግን አንዳንድ ሴቶች ደግሞ ወላሂ እንትን አያስፈልግም ምን ማፍቀር ማለት ፍቅር እኮ አያስፈልግም። በለሽ ማግለ ለካን ነው አውጥተህ ማግባት ነው በቃ 200 ሺህ አስገቡኝ እኔ
ወላሂ በጣም ቀመቶ ያስከፍኝ ትላለህ እዚህ ቀመቶ ያስከፍኝ ነው ላባክ እንዴ በፍቅር የተጎዳን ሰዎች ነን ለሱ አፍቃሪ መጣለት ይደክማል በቃ ያን ሰዓት ወላሂ ድክም ይለህና መይ በደን ትሆናለህ የሰውንም ፊሊንግ አትረዳም የራስንም ፊሊንግ አታዳምጥም ማን ሞቀው ማን በረደው ምንም ቼክ አታረግ አሁን እኔ አንተ ሰዎች ሆነን ግን ሀቅ ለመናገር ማለት ነው ኢክራም መስለኝ ነበር እሺ ከኢክራም ጋር ደምን ዛሬ ደም ሰርፕራይዝ ታደርገኝ ነው ምናምን ብዬ ዘበዘብ እያልኩ ስመጣ ኢክራም ካንተ ጋር ተስማማ ከኔ ጋር ተስማማ ታይኝ ነው ባይኔ ምስ በቃ ጠራልኝ ብላ ምናምን ካገኘኋት 15 ቀን ላይ አልፈም ያን የቪዲዮ ቀጥ ዛለ ላስት ያገኘኋት ወላሂ ባይዘው አዲስ ነገር ካለ እኮ ኢክራምም እኮ ትመደወሉ አይቀርም ነው ሰባብረን ምን ነው እኔ እሷን ስልክ በጠብቀው ለምንድን ነው እንዴ እኔ ራሴ የተከበረ ማንነት አለኝ እኮ እንዴ ትላለህ እንጂ ማለት ነው ጋይስ በቃ እንወዳችኋለን ይሄ ነገር ዘገማና እኛ የወደዳችን ነው ሐቢቢ እንወዳችኋለን እናከብራችኋለን 200 ሺህ ያስገቡ ማን ነው ኢክራምም አካውንት ከፍታለች ታውቃላችሁ እሱን በሷም ያውንም ዩቲዩበር ናት ባይዘው እሷንም ፎሎ አድርጓት ወላሂ ስለ ፊሊንግ ጋር ያላቀም የሆነ ግን አሁን ግራ ተጋብቻለሁ ምን ማድረግ እንዳለብኝ ራሱ ስለማላቅ ማለት ነው ኮሜንት ላይ እንደውም ጻፉልኝ ምን ማድረግ እንዳለብኝ ቻው ወዳችኋለሁ ባይ